ዮያ እንዴት ናችሁ? ሰላም ለእናንተ ይሁን። ስመኝ ነኝ ከዊዝን ሶሳይቲ። ዊዝን ሶሳይቲ እንግዲህ እንደምታውቁት በማህበረሰቡ ውስጥ በሀገር ውስጥ ያለውን መልካም ነገር ተሞክሮችን ያወጣ ማካፈል ነው። ከዛ ውስጥ እንግዲህ ራሳችን ጋር ያለውን መልካም ነገር ነው የምናካፍለው፣ በፋሚሊ ውስጥ ያለውን። ዛሬ ወደ አትክልት መተናል። እኔ ከልጅነቴ ጀምሮ አትክልት እየተከልኩ ያደኩ ሰው ነኝ። ትንሽዬ ቦታ ናት። በጣም ሌላ ሰው አይቶ ምን ታደርጋለች ብሎ የሚያልፈው አይነት ቦታ ነው። አሁን ግን አድርገን አፈር ሞልተን በጣም የሚያማምሩ ነገሮች የሚበሉ ነገሮች እንዴት እንደምንተክል ምንም ማዳበሪያ ሳያስፈልገን ማለት ነው። ስለዚህ ይሄ መሬት አሸዋ፣ ሲሚንቶ ብዙ ነገር ነበረው። እሱን አንስተን በቀይ አፈር እየሞላን ነው። በዛም ደግሞ ፍግ ከብቶች ፍግ ነው እዚህ ጋር ያዘጋጀ ነው። ዝም ብለን ከላይ አናስቀምጥም፣ መሀል ላይ ነው የምንከተው። በኋላ ታዩታላችሁ። ማዳበሪያ አያስፈልግም ስል ይሄ ሞደርን ከውጭ በዶላር የምንገዛው ማለት ነው እንጂ ለአትክልት የሚሆን ምግብ አያስፈልግም ማለት አይደለም። ፍግ በጣም አስፈላጊ ነው። እኔ አሁን እየሰራ ያለሁበት ቦታ ላይ ሸገር ሲቲ ማለት በሰፈሩ በሙሉ ብዙ ከብቶች አሉ። ከብቶች የሚያደልቡ የላም ወተትን የያዙ ብዙ ሰዎች አሉ። እንደገና ደግሞ ዶሮም የሚያረቡ በጣም አሉና አንቸገርም። ዋናው ነገር ሄዶ መውሰድ ነው። አንዳንድ ቦታ እንደውም ሄድና እናደዳሉ። ብዙ ፍግ ተከምሮ የሚወስድ ሰው አጥቶ አያለው። ቦታ ስለጠፋ አይደለም፣ በጣም ብዙ ቦታዎች አሉ ብንሰራበት የሚያሰሩ። የአትክልት ነገር ትንሽ ውስጣችን የገባ አይመስለኝም። እንደ በኮንስትራክሽን ቤዝ እንደሚሉት በሉት። አሁን አፈሩን ካፈሩ በኋላ ፍጋችንን አድርገናል። እዚህ አካባቢ ፍግ እንደልብ ነው። ከዛ በኋላ አፈር ከላይ ነው የምንጨምረው። ከዚህ በኋላ አፈር ካፈሩ በኋላ ውሃ ነው የምናደርግበት። የሚያንሰን ከሆነ ትንሽ እንጨምራለን። ትንሽ አንሶናል እንጨምራለን። ከዛ በኋላ ካፈሩ በፊት ትንሽ ፍግ እንጨምርበታለን። ውድ ተመልካቾቻችን አሁን የውጪውን እንደምታዩት ከስራ አፈር ከላይ ደግሞ ፍግ አድርገናል። ይህችንም አፈራችንን ሞልተን ፍግም ያው ጀማምረናል። አሳምረን ታዩታላችሁ። ቆንጆ ነገር ለመትከል አስበናል። እስቲ ምን እንደምንተክል ሀሳብ ስጡኝ። እንዴት ነው አባባ? እንዴት ነሽ? አማራውን ባለሙያ ነሽ አንቺ? ጎበዝ ነኝ አይደል? እሺ፣ አሁን አማረበት አይደል? እንደ ገጠር ሽንኩርት ነው የመደብሻል። ያው ገና ያሉ ያው መስመር አውጥቼ እንዴት እንደማደርገው ነው። አዎ፣ እሺ። ግን የሚበላ ነገር መተከል አለበት። ቀረብ ማዱሮ እኮ ከዚህ በኋላማ የማይበላ ነገር አይተከልም እኮ አይደል? ልክ ነው። እኛው እንዳለ አፈር ሆናለች። አሁን ከላይ ተጨምሯል። ምንድነው የምናደርገው? ጫፉን ይሄ ቆሻሻ ምናምን ፀረክረክ እናደርግና ከላይ አፈር ውሃ ጨምረንበት አክረፍርፈን እናቆየዋለን። አንድ ሳምንት እናቆየዋለን ሳነና ሰው ቤትን ለመስራት ሲያስብ ስለ ተክል አስቀድሞ ማሰብ አለበት። መሰሰትም የለበትም። እኔ ባይዘዌ ቆንጆ ህንጻ አይቼ ደግሜ ቀድም በኋላ ላይ ቶሎ አይኔ ማረፍ የሚፈልገው ማየት የሚፈልገው አትክልትን ነው። አትክልት ከሌለው እኔ ህንጻውን ራሱ ማድነቅ አልችልም። ህይወት እዛ ውስጥ ነው። በጣም ደስ የሚል ነገር የሚገኘው በተክል ውስጥ ነው። ይሄ ከአመታት በፊት የተተከሉ ተክሎች ናቸው። በጣም ነው የምንከባከባቸው። እነሱም ማየት ያስደስተኛል።